ሰላም ሰላም እንዴት ናችሁ ውድ ቤተሰቦቼ እንኳን ወደዚህ ቻናል በሰላም መጣችሁ ወደ ቤታችን ይህ ሰኒ ቲዩብ ነው ሰኒ ቲዩብ ለወላጆች በልጆች አስተዳደግ ዙሪያ በልጆቻችን እና በተለያዩ ጉዳዮች ዙሪያ የሚመክር ሐሳብ የሚሰጥ የዩቲዩብ ቻናል ነው ብዙዎቻችሁ እየተጠቀማችሁ እንደሆነ ተስፋ አደርጋለሁ ዛሬም ከርዕሱ እንዳያችሁት የምንነጋገረው ለባሎች በተለይ ደግሞ የሚጠቅም ሐሳብ ነው እንግዲህ አጠቃላይ ግን እንኳን ወደዚህ ቻናል በሰላም መጣችሁ ይሄ ቪዲዮ ይሄ ሐሳብ በጣም ስለሚጠቅም ለሌሎችም መስማት ላለባቸው ሼር አድርጉላቸው ፕሊዝ እንግዲህ ዛሬ ከርዕሱ እንዳያችሁት አንዲት ሴት በትዳሯ አቅም ስታጣ ወይንም ሙድ ስታጣ ልንለው እንችላለን ምንድነው የምታሳያቸው ምልክቶች የሚል ነው ብዙ ጊዜ በዚህ ባለንበት ዘመን እንደ ቤተሰብ እንደሚፈተነው ምንም ነገር አይፈተንም በአብዛኛው የማህበረሰብ ቀውስ ብንለው ከቤተሰብ ቀውስ የሚመነጭ ነው ሁላችንም በዚህ ቻሌንጅ በዚህ ወጀብ ውስጥ እናልፋለን ብዙ ጊዜ የምንሰማው ዲቮርስ ደረጃ ሲደርስ ነው ግን ትዳሩ የሚታመመው ከሰዎች ልብ ነው ትዳርን የሚመራው ፈቃድ ያለው የሰው ልጅ ነው ኢሞሽን ያለው የራሱ የሆነ ፈቃድ ያለው የራሱ የሆነ ሐሳብ ያለው ወንድና ሴት የሆኑ ባልና ሚስቶች በጋራ የሚመሩት ፋሚሊ ነው ስለዚህ እነዚህ ፋሚሊዎች እነዚህ ባልና ሚስቶች ትዳራቸውን በተመለከተ አንድ አትክልት ከመተከሉ በፊት ጀምሮ መሬቱ ይለሰልሳል ከዛም ደግሞ የሚሆነው ይሆናል አይደለ የሚስተካከለው ይስተካከላል ይተከላል ከዛም ደግሞ አረሞች ይነቀላሉ ኩትኳቱ አለ ኮትኮት አለ ብዙ አይነት ያ ተክል እንዲፋፋ የሚያደርጉ ምግቦች ይጨመሩለታል just like እንደዚህ ሁሉ ትዳር እንደዛ ነው ምናልባት እንደዛ ነው ብንል ለማስረዳት ይመቻል ብዬ ነው ይሄንን ምሳሌ ያመጣው ትዳርም እንደዚሁ አንድ ባልና ሚስት ካገቡ በኋላ ነገር አበቃ ነገር አለቀ የሚባል ነገር አይደለም ብዙ ጊዜ በተለይ በእኛ በሀበሾች ባህል በጣም የተሳሳተ አመለካከት ካለው አንዱ ምንድነው just አንድ ባልና ሚስት ከተጋቡ በኋላ በቃ የሆነ ራስን ከመጠበቅም የሷን ስሜት ከመጠበቅ የባሏን ስሜት ከመጠበቅ አንፃር ያለ ትሪትመንት ያለ አመለካከት በጣም የተዛባ ነው እና አንዲት ሴት ካገባች በኋላ በቃ አለቀ ደቀቀ የሚባልበት ነገር አለ ይታያል ግን እንደውም ላይፍ የሚጀምረው ከዛ በኋላ ነው ብዬ ነው እኔ ማምነው ማለት ነው ብዙ ጊዜ ስፔሻሊ አንዳንድ በተለይ እኛ ሴቶች በአብዛኛው ከማህበራዊ ህይወታችንም ነገሮችን ቶሎ የመረዳት ነገር አለን ማህበራዊ ህይወታችን ኢንቮልቭ እናደርጋለን በተለያየ መንገድ ስለዚህ ቀድሞ ሐሳቦች እኛ ጋር አሉ ብዙ ጊዜ ወንዶች በተለይ በስራ የምትጠመዱ ወንዶች በስራና ስራ ላይ ብቻ ፎከስ አድርጋችሁ በቃ ትዳር መስርቻለሁ ልጆች እየወለድኩ ነው እግዚአብሔር ይመስገን እያላችሁ ጧት ወጣችሁ ወደ ስራ ከዛ ደግሞ ተመልሳችሁ ወደ ቤት ከዛ ሚስታችሁ ወይንም ደግሞ ቤት ውጭም የምትውል ከሆነ በሰራተኛ ያው አበሾች ከሆነ ወይንም ኢትዮጵያውያን ከሆነ የቤት ሰራተኛ የተለመደ ነገር ስለሆነ በሱ በሰራተኛ የተበሰለው ምግብ ይቀርባል ከዛ ልጆች ያው ከትምህርት ቤት ይመጣሉ በአብዛኛው ላይፋችን ማለት ነው ከዛ ያ ልጅ በላራት ያ ልጅ ሆምወርኩን ሰራ በቃ just ቻው ቻው በቃ መተኛት ይሄ ስለሆነ በጣም በዚህ ውስጥ የሚያልፍ በየቀኑ ይሄንን ላይፍ የሚያስተናግድ ትዳር በአብዛኛው ህመም ያጋጥመዋል አንድን ትዳር ቀደም የምትሰሩ ወንዶች ብያለሁ ስራ አንዱ ትልቁ ባክቦን ነው ለትዳር እንደውም ልጆቻችንን ስንመክር የማይሰራ ወንድ እንዳታገባ እንመክራለን ምክንያቱም ቤተሰቡን ፕሮቫይድ ሊያደርግ ሊያስተዳድር እሷን ሊያስተዳድር ነው የሚያስፈልገው እሷ ደግሞ ሰፖርት ልታደርግ ረዳት ሆና ራዩን ስራውን ልትደግፍለት እና ደግሞ እየተገዛች በፍቅር ልትኖር እሱ ሊወዳት እሱ እየወደዳት ሊኖር እሷ ደግሞ እየተገዛችለት ልትኖር
የሰፖርት እያደረገችው ራዩን እየደገፈችለት እየጸለየችለት ደግሞም በደንብ እየተከታተለችው ስራዬ ብላ ሆም ብላ ባሏን እየተከታተለች ውሎን እየተከታተለች ህይወቱን እየተከታተለች በፍቅር ማለት ነው ሊኖሩ ነው። ስለዚህ አንድና አንዱ ስራ ትልቅ ነገር ነው። ግን በዚህ ሩቲን ላይፍ በዚህ ቀን በቀን ምልልስ በሚሆን ጊዜ ትልቅ ፋላሲ በትዳራችን ውስጥ እንደሚፈጠር ደግሞ መረዳት ያስፈልጋል ማለት ነው። በዚህ ምክንያት ሚስት ፌል ልታደርግ ትችላለች። አብዛኛው ደግሞ ቤት ውስጥ ልጆችን የምታሳድግ ከሆነ እንደዚህ እንላለን። ማህበረሰቡ በአሁኑ ሰዓት እንደውም ብዙ አድቫይዘሮች እያሉ ያሉት የማህበረሰብ ቀውስ የመጣው እናትም አባትም ውጭ ሰርተን እንምጣ ብለው ውለው በሚመጡ ጊዜ ነው። ስለዚህ አንድ ሰው ወደ ቤት ይመለስ እንላለን። እኔም ብዙ ጊዜ የምመክረው ነው። ባላንስ የሆነ ላይፍ ያስፈልጋል። በመጠን መኖር ያስፈልጋል። የምንደክመው ለልጆቻችን እስከሆነ ድረስ አንዳችን ልጆቻችን ላይ ፎከስ አድርገን ኢነርጂ እንዲኖረን እና ባላንስ እንዲሆን አንዱ ደግሞ ወጥቶ የሚሰራበት ያ ማለት ሲንግል ማሞችን ሲንግል ዳዶችን እንዴት ልታረጊ ነው ካላችሁኝ፣ ይሄም ደግሞ ጊዜን በማመቻቸት ብቻ በመጠን በመኖር ላይፍን ሁሉም አስፈላጊ ስለሆነ ገንዘብም ለትዳር ወሳኝ ነገር ስለሆነ ሰርተን ማግኘት ስላለብን ማለት ነው። ሴቷ ቤት ውስጥ ልጆችን በማሳደግ ብቻ ሳይሆን ሌሎች ቤት ውስጥ ዙሪያ የሚሰሩ ነገሮችን ኢንቨንት እያደረገች እንድትሰራ ነው። እንግዲህ በዚህ ሁሉ አንድ በጣም ቀን በቀን ቻሌንጆችን ፌስ የሚያደርገው ምንድን ነው ብትሉ የትዳር ህይወታችን የፍቅር ህይወታችን እንዴት አድርገነው ነው የሚለው ጥያቄ ሊገባ ያስፈልጋል ማለት ነው። ብዙ ጊዜ ቅድም እንዳልኩት ጧት ይወጣል ማታ ይገባል። በቃ ጀስት ተመሳሳይ ላይፍ በመናሳልፍ ጊዜ በአብዛኛው ፌለሪቲ ያጋጥማል። አንዱ ላይ ወይ ሁለቱ ላይ መሰላቸት ያጋጥማል። አብዛኛው ቅድም እንዳልኩት ቤት ውስጥ ያሉ ሴቶች ላይ ነው። እንግዲህ ይሄንን ይሰበካል፣ በማህበረሰቡ ዘንድ ይሰበካል። እናት ወደ ቤት ሆና ሞር ልጆች ላይ ፎከስ እንድታደርግ። ነገር ግን ይሄ ማለት ትረሳ እንደ ውጭ አያስፈልጋትም በቃ አለቀ ደቀቀ የሷ ነገር ልጆቿና ልጆቿ ላይ ናቸው ማለት ብቻ አይደለም። አብዛኞቹ ባሎች ግን ይሄን ነገር ይረሱታል። በዚህ ነገር ላይ በጣም እንድናስተውል ያስፈልጋል ማለት ነው። ስለዚህ በዚህ ሁኔታ ትዳራችን ሊታመም ይችላል። ሚስት በተለይ ሙድ ስታጣ፣ ሙድ እንግዲህ ብዙ ጊዜ የስሜት መለዋወጥ ፌል ማድረግ አቅም ማጣት ልንለው እንችላለን ማለት ነው። እና ሙድ በቃ በአጠቃላይ የስሜት መውጣት መውረድ መዋዠቅ የሰው አንድ ሰው ሊኖርለት የሚገባውን ህይወቱን መኖር ሲያቅተው ማለት ነው። በአጠቃላይ ይሄ ዓላማው አይደለም፣ ማጣጣል አይደለም፣ መሰላቸት አይደለም። ነገር ግን ያ በውስጡ የሚመላለሰው ስሜት ወደዛ ሲወስደው ልንለው እንችላለን ማለት ነው። ስለዚህ ይሄ ሙድ በምናጣ ጊዜ ስሜት በምናጣ ጊዜ አንድ ሚስት በተለይ ቤት ውስጥ እንግዲህ ዛሬ እናቶች ላይ ስለሆነ ያተኮርኩት ስታጣ የምታሳያቸው ባህሪዎች ናቸው። እነዚህ ሬድ ላይንስ ልንላቸው እንችላለን። ሲምፕተምስ ናቸው፣ በጣም አደገኛ ሲምፕተምስ ናቸው። ባሎች ይሄንን ስታዩ፣ ወንዶች አባቶች ይሄን ስታዩ ዝም ማለት የለባችሁም። ሪሊ ትዳራችሁን የምትፈልጉት ከሆነ ቆም ብላችሁ ማስተዋል ስላለባችሁ ነው። እንግዲህ አንድ ሴት ቤት ውስጥ ልጆቿን እያሳደገች እየተንከባከበች ምናልባት ጎን ለጎንም ስራ እየሰራች በተለያየ መንገድ ስራዎችን ቤት ውስጥ የሚሰሩ ስራዎችን ወይንም ደግሞ ወጣ ብላ ትንሽ ማኔጅ አድርጋ የምትመለሰው ስራ እየሰራች ነገር ግን ፎከስ አድርጋ ልጆቿ ላይ እየሰራች የምትኖር እናት በአብዛኛው ህይወቷ በየቀኑ ህይወቷ የሆነ እናት ተጨማሪ አቅም ያስፈልጋታል፣ ተጨማሪ ኢነርጂ ያስፈልጋታል። ያንን ደግሞ የሚሰጣት ቤተሰቡ አንደኛ ቁጥር 1 ባሏ፣ ሌላው ደግሞ ተጨማሪ ቤተሰቡ እና ራሷም
ሊሆን ይችላል ማለት ነው። ስለዚህ በዚህ ሁኔታ የምታልፍ ይህንን ላይፍ ፌስ የምታደርግ ሙድ የምታጣ እናት ባህሪዎች ምንድን ናቸው? እነዚህ ሲምፕተምስ ሲመጡ ትዳሩ አደጋ ላይ ነው የሚል የሳይረን ሳውንድ ሊሆን ይችላል። ስለዚህ ይህንን በምናይበት ጊዜ እንዲሁ ዝም ብለን የተለመደ ህይወታችንን እንዳንመራ ነው እንግዲህ ዛሬ ላይ ቆም ብለን መመካከር ስላለብን። ባይ ዘ ዌይ ትዳርን እንደመቃኘት የመሰለ ጥሩ ሀቢት ያለ አይመስለኝም። ብዙ ጊዜ ልብሳችን አለቀ ብለን ለመግዛት ሾፕ እንሄዳለን። ብዙ የሆነ ነገር ለማድረግ እንላለን፣ ትኩረት እናደርጋለን። ትዳራችን ግን ምን ደረጃ ላይ ነው? ቆም ብለን ማየት። ልጆቻችን እንዴት ናቸው? ስንጠራቸው እንዴት ነው የመለሱልን? ይሄንን ነገር ቁጭ ብሎ መነጋገር ብዙ ጊዜ የለብንም። ደግሞ አንድ ነገር እንደተሰጠንለት ነው ውጤቱ የምናገኘው፣ በመሰጠት ውስጥ ነው። ስለዚህ ይሄ ነገር ትኩረታችንን ሊስበው ይገባል ማለት ነው። ስለዚህ አንዲት እናት ፌል ስታደርግ በላይፍ ሩቲን ላይፏ ምክንያት ወይንም በባሏ ፊት ትኩረት በማጣት ወይንም ደግሞ ባል ለቤቱ እሰራለሁ ብሎ ደፋ ቀና በማለት የረሳት ሲመስላት ምንድነው ምልክቶች? መፍትሄውስ ምንድነው የሚለውን ጠቆም ለማድረግ ነው። አንደኛው የምታሳየው ትልቁ ምልክት አቅም ማጣት ነው። አንዲት እናት በውጫዊም በውስጣዊም መንገድ ፌል ታደርጋለች። ብዙ ጊዜ ትኩረት ስታጣና ላይፍ ሩቲን ሲሆንባት በቃ ድግግሞሽ ሲሆንባትና የሆነ ስሜትን ከፍ የሚያደርግ ነገር፣ ሙድን የሚያስተካክል ነገር፣ አንዳንድ የለመደቻቸው ከባሏ የለመደቻቸው ነገሮች በሌሎች ነገሮች በስራ ብዛት በምን ሲወሰዱ ከምታሳያቸው ምልክቶች ውስጥ ፌል ማድረግ ነው። እንደውም ብዙ ጊዜ ነጮች በዚህ በፋሚሊ ዙሪያ እንደዚህ አይነት ድባቴ ውስጥ የገባች እናት ፊልም በምናይ ጊዜ ምን ይላሉ? ሎስ ማይ ኤነርጂ ሲሉ እንሰማለን፣ ብቻችንን ተውን ሲሉ እንሰማለን አይደለ? ይሄ ተደጋጋሚ እንደዚህ አይነት ነገሮችን ማድረግ፣ ከዚህ በፊት ምግብ ማብሰል፣ ከመደበኛ ከተሰራው ምግብ ወጣ ያሉ ምግቦችን አድርጎ ቤተሰቡን ማስደሰት ይኖር ከነበረ ያን ነገር ሙሉ ለሙሉ መተው፣ በቃ ለመጫወት ለመሳቅ አዳዲስ ሀሳቦችን ለማምጣት የአቅም ማጣት ትልቁ ምልክት ነው፣ ሲምፕተም ነው። በጣም አደገኛው ሲምፕተም ነው ማለት ነው ይሄ ማለት ነው። እና አንደኛው ትልቁ ምልክት ይሄ ነው። አቅም ታጣለች፣ ፌል ታደርጋለች። በውስጥም በውጭም ፌል ታደርጋለች። በውስጥ ኢሞሽኗ ቅድም እንዳልኩት ለመሳቅ መቸገር፣ ለመጫወት መቸገር፣ እነዚህ ነገሮች ታሳያለች። እንግዲህ ዓላማዋ ትዳሯን መስረታ መኖር ሆኖ ዓላማዋ እናት መሆን ሆኖ እናት ሆና እያሳደገች፣ ነገር ግን ይሄ ስሜት ከታየ ትዳሩ ላይ ወይም እናትነቱ ላይ ጥያቄ እንዳለ መረዳት መጠርጠር ያስፈልጋል ማለት ነው። ምናልባት እነዚህ ነገሮች በተለያየ ሪዝንም ሊመጡ ይችላሉ። ግን ትልቁ አንዲት እናት ስራዬ ብላ የምትሰራለትን ላይፏ ሩቲን ከመሆኑ የተነሳ እንደዚህ አይነት ሙድ ስታጣበት ትዳሯ ላይ ሲደክማት ድካም ላይ ስትሆን ከሚያሳየው ምልክት አንዱ ይሄ ነው ማለት ነው። ሁለተኛው ምልክት አብዝቶ መነጫነጭ፣ በተለያየ መንገድ መነጫነጭ፣ በልጆች ዙሪያ መነጫነጭ፣ ባል ላይ መነጫነጭ። ሁለተኛው ነገሮችን አጨልሞ ማየት፣ ጨለምተኛ የሆነ አመለካከት ውስጥ መግባት፣ ሆፕዋን ማጣት፣ ተስፋዋን ማጣት፣ ነገሮችን ፖዚቲቭሊ ማየት አለመቻል፣ በቃ ሰላም ማጣት፣ መረበሽ፣ መታወክ። እነዚህ ትልቁ አንዲት እናት በትዳሯ ፌል ስታደርግ ወይንም ሙድ ስታጣ ወይንም ደግሞ ሆፕ ስታጣ ከምታሳያቸው ምልክቶች አንዱ ነው። ሁለተኛው ምልክት ሆፕ ማጣት፣ ተስፋ ማጣት። ተስፋ ማጣትን የመሰለ ደግሞ አደገኛ ነገር የለም። ባይ ዘ ዌይ ብዙ ነገር በትዳር ውስጥ የሚጥለን ነገር እምነት አለመኖር ነው። ብዙ ማለት ትዳር እየመራ ትልቅ ቤተሰብ እየመራ የሚፈራረቁ ነገሮች አይጠፉም። ወይንም አልኖር ብሎ አይደለም። ማግኘት እንዳለ ሁሉ ማጣት አለ፣ መቸገር አለ፣ መታመም አለ። ጤና እንዳለ ሁሉ መታመም አለ።
ቻሌንጆች በአይነት ይመጣል። መጠላት አለ፣ መወደድ አለ፣ አለመግባባት አለ። ነገር ግን እነዚህ ሁሉ ማሰሪያው ምንድነው? ተስፋ ነው። ተስፋ የሚባለው ነገ ሌላ ቀን ነው። ነገ እንሻገራለን። ነገ ልጆቻችን አድገው እናርፋለን። ትልቁ እንደው የባለትዳሮች ስትሬንግዝ የሚመነጨው ከዚህ ነው ብዬ ነው ማምነው። ነገ ይሄ ሁሉ ነገር ያበቃል። ስለዚህ ነገ ለሚስተካከለው ነገር ብዙ ጊዜ ከእርጅና በኋላ ወይንም ደግሞ ከእድሜ መግፋት በእርጅና እድሜ እየገፋ ሲሄድ ልጆቻችን አግብተው ካገቡ በኋላ ወደ የቤቶቻቸው ሲሄዱ ትዳራችን ፌል የሚያደርግ ግሬይ ሄር ዲቮርስ የሚያጋጥመን በእነዚህ ነገሮች አለመታከሞች ውስጥ ማለፍ ነው። ስለዚህ ተስፋ ነው ብዙ ቻሌንጆችን ተቋቁመን እንድንሄድ የሚያደርገን። ስለዚህ ተስፋን ካጣች ትዳሯ የሞተ ነው ማለት ነው። እንግዲህ ነገ ዲቮርስ ከመፈጠሩ በፊትና ጉድ ብለን ጭንቅላታችንን ይዘን ከማውራታችን በፊት ቢያንስ እህታችን ከሆነች ባሎች ደግሞ የገዛት የትዳር አጋራችሁ ከሆነች ይህንን ምልክት የምታሳያችሁ በጣም ቆም ብለን ነገሩን ማስተዋል አለብን ማለት ነው። ሶስተኛው በጣም አደገኛው ሲምፕተም አንድ ሴት በትዳሯ ሙድ ካጣች ፌል እያደረገች ከሆነ የምታሳየው ምልክት የወሲብ ስሜቷ ሙሉ ለሙሉ መቀዛቀዝ ነው። ሙሉ ለሙሉ መጥፋት ነው። ሳይንስ ፍሪጂዲቲ የሚሉት ደረጃ መድረስ፣ ፈጽሞ የወሲብ ስሜት ማጣት። እነዚህ ነገሮች ባልተኮተኮተ ትዳር፣ ምንም አረሙ በማይነቀልለት ትዳር፣ ጊዜ ባጣ ትዳር የሚፈጠሩ የስሜት ለውጦች ናቸው። እነዚህ ስሜቶች አንዳንድ ጊዜ ወንዶች ላይ ይታያሉ። አብዛኞቹ ግን የሚታዩት እናቶች ወይንም ሴቶች ላይ ነው። ለምንድነው ስንል ብዙ ሪሰርቾች እንደሚያነብሰው እናት አንደኛ ሴቶች ሴንሲቲቭ ነን፣ ለስሜት ቅርብ ነን፣ ለምንሰማው ነገር ቅርብ ነን፣ ለመደንገጥም ስሶች ነን፣ ለመጠንከርም ደግሞ ኢሞሽናል ነን። እንደገናም ደግሞ ሆርሞን የሚባለው ነገር አለ፣ በውስጣችን ቅመም አለ አይደል? በተፈጥሮ ያለ የሱ ሳይክል አለ አይደል? የወር አበባ፣ የመውለድ፣ የእርግዝና በእነዚህ አይነት ሁኔታ ሳይክል በሚሆን ጊዜ በሰውነታችን ላይ የሚኖር ለውጥ አለ፣ የስሜት ለውጥ አለ፣ የአካል ለውጥ አለ። የአካሉን ለውጥ እናየዋለን፣ የመወፈር ወይ የመክሳት ወይ ማዲያት የማውጣት እነዚህ ለውጦች አሉ። ስሜታችንን ግን ማን ያንብብልን ነው ችግሩ። ስለዚህ እነዚህ ነገሮች በምናይ ጊዜ አርጀንት የሆነ መለስ ማለት ወደ ቤታችን መለስ ማለት አለብን። ብዙ ጊዜ ዲቮርስ ሆነ፣ እባካችሁ አትፋቱ፣ እባካችሁ እንዲያ አታድርጉ። እና ታዲያ ችግሩ ላይ ካልተነጋገርንስ፣ ችግሩ ላይ ቆም ካላልንስ፣ ወክ እንሂድ ስትልህ ወክ ለመሄድ ምንም ገንዘብ የማያስወጣውን ወክ ለመሄድ ደክሞኛል የምትላት ከሆነስ፣ ጊዜ የለኝም ጊዜ ማጥፋት ነው የምትላት ከሆነ የግድ አንተ ወክ ስለማትፈልግ እሷ ከዚህ ነገር ጎላ ሌላ ኤነርጂዋን ኪፕ ማድረግ ሲገባት ሉዝ እያደረገች ትሄድ። እሷ ሳታሳዝንህም በእውነት ነው እና ይሄን ነገር ቆም ብለን ልናየው ይገባል። ብዙ ሴቶች ፌል የሚያደርጉበት ነገር ነው። እናቶች ለቤታችን የተሰጠንን፣ እኔም እናት ነኝ አውቃለሁ። ብዙ ነገሮችን ቤቴን ለመምራት ብዙ ነገሮችን አያለው፣ አነባለው፣ መጽሐፍትን አነባለው፣ መረምራለው፣ ብዙ ነገር በጣም የምረዳው አንድ ትልቁ ነገር በቃ ለተሰጠንለት ነገር ጊዜ አለመስጠት። በቃ ምንም ነገር ሳንሰጥለት የሚመጣልን ነገር የለም። ይሄ እንግዲህ አሁን ወደ መፍትሄው እየሄድኩ ነው። ሳንሰጥለት የሚመጣ ለውጥ የለም። ትዳር ስለተጋባን የተጋባለት ሁሉ ነገር አለቀ፣ አግብቼሻለሁ፣ በቃ ወስጄሻለሁ የሚባል ነገር የለም። እንክብካቤ ያስፈልጋል። ቃሉ ራሱ እኮ ጠብቃት ነው። አዳምን እኮ ጠብቃት ነው ያለው እኮ ፈጣሪ እንኳን ጠብቃት። ኢኔሴንስ ስሜቷን ተከታተልላት፣ እያት፣ ተመልከታት፣ ከዓይንህ አትለይ ነው። ስለዚህ
በጣም በዚህ ሁኔታ የምታልፍ እናት ብዙ ሰፈር ታደርጋለች። ለሌላ የስነ ልቦና ቀውስ ትዳረጋለች። የስነ አእምሮ ጤና ችግር ሊያጋጥማት ይችላል። በዚህ ፕሮሰስ እያለፍን ነው። ብዙ ጊዜ ራሳችንን እያከምን እንደገና መለስ እያለን ካልሆነ ብዙ ችግሮችን የሚያጋጥሙን እንደገና የልጆችም ደግሞ በቤታቸው ውስጥ ኮንፊደንስ ማጣት ያጋጥማል። እናት ደስተኛ ካልሆነች ልጆች ፊት ላይ የሚነበብ ከባድ የሆነ ተስፋ መቁረጥ አለ። ልጆች ላይ የሚታይ የመረበሽ ስሜት አለ። ምንድን የመጠራጠር ስሜት፣ ላይፍን በጥርጣሬ እንዲኖሩ ያደርጋቸዋል። ስለዚህ ትምህርት ቤት ሲሄዱ እናት እንደዛ ሆና ሲሄድ ቀኑን ሙሉ ትምህርታቸው አፌክት ሊሆን ይችላል። ለምን? እናታቸውን ይዞ ሄዷል። እናታቸውን ካች አድርጎ ሄዷል አእምሯቸው። ስለዚህ እስከሚመለሱና እስከሚያገኟት ድረስ ያንን ነው እያወጠነጠነ የተማሩት። ስለዚህ ብዙ ነገር ነው አፌክት የሚያደርገው። እንግዲህ ባሎች ብዙ ጊዜ እንደዚህ አይነት ነገር የሚከሰተው ትኩረት ጊዜ ባለመስጠት ነው። በሌላ ምክንያት እነዚህ ምልክቶች ከመጡ መታከም ሊሆን ይችላል። ትልቁ ነገር ሌላ እርምጃ ሊሆን ይችላል። ነገር ግን ትኩረት ባለመስጠት በተደጋጋሚ በሆነ ሩቲን ተመሳሳይ ላይፍ በመብላት በመጠጣት ብቻ ትዳር አይመራም። በመጫወት ጊዜ የግድ እኮ የሆነ ሆቴል መሄድ እኮ ላይጠበቅብን ይችላል። ግን አለ አይደለ ቅድም እንዳልኩት እንደ ወክ እንደ ሌሎች ማኪያቶ በመጠጣት ቡና በመጠጣት አብሮ ስለ ፊውቸር ስለ ወደፊት ላይፋችን በመጨዋወት በማውራት የሆነ ሆፕ በጣም ያስፈልጋል። ለእናቶች ለሚስቶች የባሎቻቸው ሐሳብ በጣም ያስፈልጋቸዋል። እኔ ብዙ ጊዜ የባሌ ሐሳብ ነው ፕሮቴክት የሚያደርገኝ። በጣም ብዙ ጊዜ እንደውም እኔ በጣም ሲደክም የሆነ ነገር በጣም ተስፋ ሊቆርጥ ስል በቃ እንዲያወራኝ ፈልጌ ሐሳቡን አነሳለታለሁ። ነገሮች እዛ ጋር ያልቃሉ። በቃ መልሱ ይመለስልኛል። በእውነት በጣም እንዲህ አድርገው ልክ ጠንካራ እጅ ሲያነሳችሁ እንዴት ነው እንደዛ ነው የሚያነሳ። ስለዚህ ይሄ ነው የሚቀርብን፣ ይሄ ነው የምናጣው። እናንተ ደፋ ቀና ትላላችሁ፣ ስራ ትላላችሁ፣ መታችሁ ይደክማችኋል። እናንተ ደፋ ቀና ስትሉ ያንን ለመሙላት ለማይሞላ ላይፍ ማለት ነው አይሞላም። ስለዚህ ባላንስን ልመዱ፣ ባላንስ ህይወት ልመዱ። ዊኬንድ ላይ ጊዜ ያዝ አድርጋችሁ መጫወት ከፋሚሊ ጋር ልመዱ። ብዙ ጊዜ እንደዚህ አይነት ነገር ወጣችሁ ከሌሎች ሰዎች ጋር ከመትረፋችሁ በፊት ጊዜያችሁን፣ የትርፍ ጊዜያችሁን፣ የረፍት ጊዜያችሁን ከሌሎች ሰዎች ጋር ከማሳለፋችሁ በፊት እንዴት ነው ቤተሰቤ፣ እንዴት ነው ልጆች የሚለውን ቃኙ። ነገ የእናንተን ትዳር ሲፈርስ ሰዎች ምንም በቃ እናንተን ነው የሚሰብሯችሁ። እናንተ ናችሁ ተጎጂ የምትሆኑት። በአንድ ቀን ደግሞ የሚፈርስ ትዳር የለም። እነዚህ ነገሮች ሂል ካላደረጉ ነው መጨረሻ ላይ ፍቺ የሚያጋጥመው። ዛትሱ ፍቺ የበዛው ለምንድን ነው ስንል ጊዜ አለመስጠት ነው። ጊዜ ካልሰጠን እንትን ነው ከባድ ነው። ስለዚህ እኔ እንዲሁ ተሰብስበን ቁጭ እንበል እንደውም እንደዚህ እኔ እያልኩ ያለሁት እንግዲህ ባላንስ የሆነ ላይፍ በመጠን መኖርን መልመድ አለብን። እርስ በርስ መተያየት አለብን። ፕሊስ እንንቃ። በጣም ልጆቻችን በዚህ እየተወዛገቡብን ነው። በገዛ ቤታቸው በነፃነት ማደግ አለባቸው። የወላጆቻቸው የፍቅር ህይወት፣ የትዳር ህይወት ሳያሳስባቸው የነገ ላይፋቸውን እንዲመሩ የሚያደርጋቸው ትምህርታቸው ላይ ፎከስ እንዲያደርጉ፣ የልጅነት ጊዜያቸው ላይ ፎከስ እንዲያደርጉ፣ የአእምሮ ጤናቸው ተጠብቆላቸው እንዲያድግ የኛ አስተዋጽኦ የኛ ቆፍጠን ብለን ህይወታችንን እግዚአብሔር የሰጠንን ትዳር መንከባከብ ትልቅ ነገር ነው። ውጭ ምንም የለም። ውጭ ብርድ ነው። ውጭ ከባድ ነገር ነው። አንዳንድ ጊዜ ከስራ መልስም በቃ ጊዜ መዋል አንፈልግም፣ ጊዜ ማጥፋት አንፈልግም። እስቲ ቅመሱት። አንዳንድ ጊዜ እስቲ ቅመሰው ቤት ቁጭ ብለህ እስቲ ቤት መዋል ምን እንደሚመስል።
ሂጂ እስኪ በላት፣ ውጪ በላት፣ አንዳንዴ ወክ አድርጊ በላት፣ ልጆቹን ያዝላት። በቃ አንደኛ ያስብልኛል ብላ ደስ ይላታል፣ ሁለተኛ ዘና ብላ ትመጣለች። እና ብዙ ወጪ የማያስወጡ ነገሮች ግን እለት እለት እየጎዱን ያሉ ነገሮችን ስለማስተውል ነው ዛሬ በዚህ ቪዲዮ እየመጣሁት ማለት ነው። ካችሁ ሰብስክራይብ አድርጉ። ሰሞኑን ጠፋ ብዬ ነበር። በእርግጠኝነት ይሄ ቪዲዮ ዛሬ ሰኞ ቀን ነው የቀረጽኩት፣ ወይ ዛሬ ወይንም ነገ ወደ ምሽት አካባቢ ይለቀቃል ብዬ አስባለሁ። ትንሽ አንዳንድ ጊዜ በመሃል ግብት የሚል የህይወት ቻሌንጅ ሲመጣ ቀርጾ ማስተላለፍም አይቻልም። የሰኒ ቲዩብ ቢያንስ በሳምንት አንድ ጊዜ ቪዲዮ እንደዚህ አይነት መሰል ቪዲዮዎችን እለቃለሁ። እንደዚሁም ደግሞ ጊዜ ሳገኝ ደግሞ ላይቭ ገባለሁ። ይሄ ሆኖ ግን ሰሞኑን ጠፋ ብያለሁ። እስኪ ለሌሎች ሼር አድርጉ፣ ይሄን ቪዲዮ ሼር አድርጉ፣ ይጠቅማቸዋል። ምናልባት ይሄንን ባለማስተዋል አንዳንድ ጊዜ መረጃ በመረጃ ደረጃ አለን፣ ግን መንቃት መወሰን ያስፈልገናል። ውሳኔ የሚባል ነገር አለ በህይወታችን ልናሳካው ከሚያስፈልገው ነገር አንዱ ውሳኔ ነው። በቃ ይሄንን ዴይ ቱ ዴይ ላይፋችን ልምምድ ውጤት ነን እኛ። ስለዚህ ዴይ ቱ ዴይ የምናደርገውን ውጤት ከሆንን ዛሬ ላይ እንወስን። ትናንት የተሳሳትንበትን ነገር ዛሬ አንድገመው። ስለዚህ እንደዚህ በማድረግ ከጎን እንሁን፣ ከሚስት ጎን ሁን፣ ከእህቶቻችን ጎን እንሁን እላለሁኝ። ጎናችን ሁኑ በአጠቃላይ እላለሁኝ። እንግዲህ ለዛሬ በሰኒ ቲዩብ ይሄንን ነበረ ይዤላችሁ፣ በውስጤ ያለው ሐሳብ ይሄ ነበረ። አብራችሁኝ ስለነበራችሁ በጣም ነው ማመሰግነው። በጣም ነው ማመሰግናችሁ። በጣም ወዳችኋለሁ። ቤታችሁ፣ ትዳራችሁ፣ ዘመናችሁ ሁሉ፣ ጤናችሁ ሁሉ የተባረከ ይሁን። መልካም ሳምንት ይሁንላችሁ። ሰላም